የተለያየ አይነት ቨርቹዋል ፕራይቬት ኔትወርኮች አሉ እንደ ኤክስፕረስ፣ አትላስ፣ ሳይበር ጎስት የተለያዩ አይነት ብዙ አይነቶች አሉ። እኔ ግን ዛሬ ተጠቅሜው በጣም የወደድኩትን አሪፍ ነው ያልኩትን ወደ እናንተ ይዤ መጥቻለሁ። እሱም ፕሮቶን ቪፒኤን ነው። ፕሮቶን ቪፒኤን ለየት የሚያደርገው ከሌሎቹ ፍሪ ቨርዥን አለው። ያው ፔይድ አለው፣ ሞስት ኦፍ ፔይድ ነው፣ ግን ፍሪ ቨርዥን አለው። ሌላው ነገር ደግሞ በጣም ሃይ ስፒድ ነው። ሴኩሪቲ ፕራይቬሲው በጣም ስትሮንግ ነው። እኔ ተመችቶኛል ተጠቅሜው። ዲቴል አልተጠቀምኩትም፣ ግን ለምፈልገው አላማ ተጠቅሜው አሳክቶልኛል። ስለዚህ ወደ እናንተ ይዤው መጥቻለሁ። እንዴት እንዳወረድኩትና አጠቃቀሙን ደግሞ ነግራችኋለሁ። በጣም ቀላል ነው። ያላችሁበት ሀገር ላይ ይሄ አክሰስ የለም፣ ይሄንን ማድረግ አትችሉም። በሪጅናችሁ ወይንም ደግሞ በሎኬሽናችሁ ምክንያት ስራ መስራት ያልቻላችሁ የምትፈልጉትን ይህ ለእናንተ አሪፍ አጋጣሚ ነው። ሁሉንም እያንዳንዱን ስቴፕ ባይ ስቴፕ ነግራችኋለሁ። ተከታተሉ። በመጀመሪያ ፕሌይ ስቶር ላይ ትሄዱና እዚህ ሰርች ቦታው ላይ ፕሮቶን ቪፒኤን ብላችሁ ትጽፋላችሁ። ቪፒኤን ከዛ ሰርች ትሉታላችሁ ማለት ነው። ሰርች ስትሉት ያውላችሁ ይሄ ነው። ይሄ እኔ ኦፕን ነው የሚለኝ፣ ምክንያቱም ኦልሬዲ ስልኬ ላይ ስላለ ዳውንሎድ ስላደረኩት ኦፕን ነው የሚለኝ። ስለዚህ ከዚህ ዳውንሎድ ካደረግነው በኋላ አፑ ይሄንን ነው የሚመስለው። ይኸውና እዚህ ጋር ኮርነር ላይ ፕሮቶን ቪፒኤን ይላል። እኔ ወደ ውስጥ ነው ይዞ የሚሄደው፣ ግን እናንተ ስከፍቱት አይከፍትላችሁም። ምክንያቱም ጉግል አካውንት ይፈልጋል። ጉግል አካውንት አዘጋጅታችሁ ነው ሳይን የምትሉት ማለት ነው። ከዛ በኋላ ግን እንደዚህ ነው ስትከፍቱት ገጹ ይሄን ነው የሚመስለው። አክቲቭ ሆኖ የሚሰራው በተወሰኑ በእነዚህ ሀገሮች ላይ ነው። በጃፓን፣ ኒዘርላንድ፣ ፖላንድ፣ ሮማኒያ እና ዩናይትድ ስቴትስ ላይ ፍሪ ነው። ከነዚህ ሀገሮች ውጪ ግን አሁን ባላችሁበት በየትኛውም ሀገር ልንጠቀም ብትሉ በክፍያ ነው። ግን ያለምንም ክፍያ ከነዚህ ሀገሮች ጋራ አሁን ያላችሁበትን ኔትወርክ በማገናኘት ሎኬሽናችሁን ልክ እዛ ሀገር እንዳላችሁ አስመስሎ አክሰሱን እንድታገኙ ማድረግ ትችላላችሁ። አሁን እሱን ነው ማሳያችሁ ማለት ነው። ባክ ብዬ ልውጣ። ኮኔክት አድርጊው ይለኛል። ከዛ በፊት እዚህ ጋር ወደ ጎን ከስር ስትሄዱ ካንትሪዎች አያችሁ እንዳለ ዝግ ናቸው። ቪፒኤን ፕላስ የሚለው እነዚህ በክፍያ ናቸው። እንደነገርኳችሁ ከከፈላችሁ ግን ኮኔክት ያደርግላችኋል ያለምንም ክፍያ። ባክ ብዬ ወጥቼ እንዴት ኮኔክት አድርጌ የተጠቀምኩ እንደሆነ አሳያችኋለሁ። ስለዚህ እዚህ ጋር ኮኔክት እለዋለሁ። ራሱ ኮኔክት ስለው ከኒዘርላንድ ጋር ኮኔክት አድርጎኛል። ታች እዚህ ጋር ዲስኮኔክት ማድረግ እችላለሁ። እንደገና ቼንጅ ሰርቨር ማድረግ እችላለሁ። ቼንጅ ባረኩት ቁጥር ከነዚህ 5 ሀገሮች ውጪ ወዴትም ሊወስደኝ አይችልም። ለምሳሌ አያችሁ ከዩናይትድ ስቴትስ ጋራ ሎድ እያደረገ ነው። ወደዛ ቀየረኝ ማለት ነው። ቼንጅ ሰርቨር ይላል። አሁንም ቼንጅ ብለው አሁን ስለቀየርኩት ኦፕሽን እየሰጠኝ ነው። ፕላስ መጠቀም ትችላለሽ ቪፒኤን ፕላስ የሚለውን። ያ ደግሞ ክፍያ ነው የሚጠይቀኝ። ስለዚህ ኦኬ ኮኔክት ብዬ እወጣለሁ ማለት ነው። ስለዚህ አሁን የሆነ ሰው ሎኬሽናችሁን ማየት ቢፈልግ ወይ ሎኬሽን ብትልኩለት፣ አሁን ባላችሁበት ሁኔታ ኮኔክት ካደርጋችሁ ብትልኩለት ሎኬሽናችሁ የሚያሳየው የኔውን ሎኬሽንን የሚያሳየው ኒዘርላንድ ኮኔክት ባረጋችሁበት ሀገር ነው ማለት ነው። ኒዘርላንድ ነች ነው የሚለው። ስለዚህ እንዴት ነው ኮኔክት መሆን አለመሆኑን የምናረጋግጠው? ይህን ለማረጋገጥ ቀጥታ ጉግል ላይ እንሄድና ዌብሳይት አለ ይህን ቼክ የምናደርግበት https IP አድሬሳችንን ነው ipleg.net። ስለዚህ ትክክለኛ ሎኬሽናችንን አሁን ያሳየናል ማለት ነው። እንደምታዩት ኒዘርላንድ ነው እያሳየን ያለው። እዚህ ጋር ዲቴል
ስፔሲፊክ ፕሌሱን ሳይቀር ይኸው ዲቴል አለው እዚህ ጋር እንደምታዩት ኒዘርላንድ ነው የሚለው ማለት ነው። ስለዚህ በዚህ መልኩ ኔትወርካችንን ኮኔክት አድርገን መጠቀም የምንፈልገውን በጊዜና በሁኔታ ባለንበት ሀገር ተገድበን እንዳንሰራቸው ኔትወርክ ያገደንን ስራ በዚህ መልኩ ማከናወን እንችላለን ማለት ነው።